የነበረውን እንግዲህ የዘጠነኛው ሳምንት የእንግሊዝ ፕሪሚየር ሊግ ፕሬዲክሽን ይዤላችሁ መጥቻለሁ። ሌስኮ ወደ ፕሬዲክሽን ከመግባቴ በፊት ከ8 የእንግሊዝ ፕሪሚየር ሊግ ፕሬዲክሽኖቼ 7ቱን አሳክቻለሁ። ያለፈው ሳምንት ቦነስ ወስዳችኋል። እንዲህ ብሎ ማውራት ስለማይመቸኝ ቪዲዮ መስራት ስለማይመቸኝ እንጂ ጋይስ እየበላችሁ እያገኛችሁት ከሆነ ድረስ ፕላስ ምልክቷን ተጫኑ፣ ኮመንት ጻፍ፣ ሀሳብ ስቴቶቻችሁን አስቀምጡ። ወደ ዘጠነኛው ፕሬዲክሽን ቀጥታ ሳልፍ ሊድስ ከዌስትሃም የሚያደርጉትን ጨዋታ ከበድ ያለው የምትፈልጉ ከሆነ ይገባባል ማለት እሱ ሪስክ ከመሰላችሁ ደግሞ ኦቨር 1.5 በሉኝ። በመቀጠል ኒውካስትል ከፉላም የሚያደርጉት ጨዋታ ይኖራል። ይህን ጨዋታ ሪስክ ላቨር ከሆናችሁ ኒውካስትልን ዊን፣ ሪስክ ላቨር ካልሆናችሁ ደግሞ ቶታል ኦቨር 1.5። በመቀጠል ቼልሲ ከሰንደርላንድ የሚያደርጉት ጨዋታ ሲኖር ይህን ጨዋታ እንግዲህ ቀለል አድርጋችሁ ማለት የምትፈልጉ ከሆነ ኦቨር 1.5 ደብል ቻንስ ቼልሲ። ከዚህ የተሻለ የምትፈልጉ ከሆነ ደግሞ ቼልሲን ዊን በሉኝ። በመቀጠል ማን ዩናይትድ ከብራይተን የሚያደርጉት ጨዋታ ይኖራል። ይህን ጨዋታ እንግዲህ በቀላሉ ማለት የምትፈልጉ ከሆነ ቶታል ኦቨር 1.5 ብቻ በሉት። ሪስክ ላቨር ከሆናችሁ ደግሞ ይገባባሉ። ሌላኛው ፕሬዲክሽን ብሬንትፎርድ ከሊቨርፑል የሚያደርጉት ጨዋታ ነው። በጣም አሪፍ ጨዋታ የሆነ ጨዋታ ነው። ይህን ጨዋታ እንግዲህ በከባድ ማለት ፈልጉ ከሆነ በደናወድ ይገባባሉ በሉት። ሪስክ ላቨር ካልሆናችሁ ደግሞ ቶታል ኦቨር 1.5 ብቻ ብላችሁ ላሽ በሉት። ሌላኛው ፕሬዲክሽን ወልቭስ ከበርንሌይ የሚያደርጉት ጨዋታ ነው። ይህን ጨዋታ በቀላሉ ማለት ፈልጉ ከሆነ ቶታል ኦቨር 1.5 ብቻ በሉት። ሪስክ ላቨር ከሆናችሁ ደግሞ እንደኔ ወልቭስን ዊን በሉኝ። በመቀጠል አስቶን ቪላ ከማን ሲቲ የሚያደርጉት ጥሩ ጨዋታ ይኖራል። ይህን ጨዋታ እንግዲህ በቀላሉ ማለት ፈልጉ ከሆነ ኦቨር 1.5 ጎል እሱ ሪስክ ከእሱ የተሻለ አሪፍ ወደምትፈልጉ ከሆነ ደግሞ ፖስቲም ስኮር በሉኝ። በመቀጠል እንግዲህ 8ኛው ፕሬዲክሽን ከሜዳ በፊት ለሁለተኛ ጊዜ እንዳትረሱ ፕላስ ምልክቷን ተጫኑ፣ ኮመንት ሀሳብ አስተያየቶቻችሁን አስቀምጡ። የቅዳሜን ለብቻ የእሁድን ለብቻ እንድሰራላችሁ ፎሎውን እና ኮፒ ሊንካችሁን የቪዲዮን ቫይራልነት አይቼ የቅዳሜን ለብቻ የእሁድን ለብቻ ምሰራላችሁ ይሆናል። እንግዲህ ወደ ቀጣይ ፕሬዲክሽን ሲሄድ አርሰናል ከክሪስታል ፓላስ የሚያደርጉ ጨዋታ ይኖራል። ይህን ጨዋታ በቀላሉ ማለት ፈልጉ ከሆነ ጎል ተጫወቱት ኦቨር 1.5። እሱ ሪስክ ከመሰላችሁ ደግሞ ከእሱ የተሻለ አሪፍ ወደምትፈልጉ ሪስክ ላቨር ከሆናችሁ አርሰናል የሚሄድ። በመቀጠል ቦርንማውዝ ከነቲንጋም የሚያደርጉት ጥሩ ጨዋታ ይኖራል። ይህን ጨዋታ እንግዲህ ቀለል አድርጋችሁ ማለት ፈልጉ ከሆነ ይህን ጨዋታ ጎል ብትጫወቱት 100% የሚታለፍ ነው። ኦቨር 1.5 ተጫወቱት፣ 2.5ን ብትጫወቱት እሺ፣ ግን ጎል። ሌላ ከሱ ደግሞ የተሻለ ወደምትፈልጉ ከሆነ ቦርንማውዝን ዊን፣ ሪስክ ላቨር ከሆናችሁ። የመጨረሻው የ9ኛ ሳምንት ፕሬዲክሽን እንግዲህ ኤቨርተን ከቶተናም የሚያደርጉ ጨዋታ ሲሆን ይህን ጨዋታ በቀላሉ ማለት ፈልጉ ከሆነ የኤቨርተን ደብል ቻንስ በሉኝ። እሱ በጣም ሪስክ ላቨር ከሆናችሁ ደግሞ ኤቨርተንን ዊን። ይህንን ይመስላል። ሀሳብ ስቴቶቻችሁን አስቀምጡ። የቅዳሜን እንድሰራላችሁ ኮፒ ሊንክ፣ ሼር፣ ኮመንት እና ፎሎወር የዚህን ቪዲዮ ቫይራልነት አይቼ የቅዳሜ ይሰራላችኋለሁ። መልካም ጊዜ